ያንተ ጓደኛ ግቢ ትባል አሻፈረኝ ብላ የቤታቸውን እረኛ ተከተለ ትሳለች። የደሳለ ፈንታው ጮኛ እሱን አልፈልግም ብላ ጌጥወይ አቤት ወርቅወይ እኔ ደሳለ ፈንታው ነኝ እሷን ምን ለማመጣው እሱን ከማገባ በገመድ ሲጥ ብልሻለኛም ብላ እርፍ እንጂ በክብር አልናገርም ካለች ግን በቀበቶ ልገርፋት ነው። ተቀበቶ ምን አለኝ በጥፊ ሳጮላት እንኳን የማታውቀውን ተገላብደል። አንዴ ያየው ቆይኝ እስኪ መጣሁ። አሁን ምን ልበላት? ደግሜ ብጠይቃት አያውቅም ብላት ተጨምርብኝ ይሆን እንዴ? መቼስ ፈጣሪን ካልፈራች ምን አረጋለሁ? ቆይ በጓሮ ዙሪ ሴት ጋር ሳወራ ወርቅዋ ተጠራጠር ይሆን እንዴ? የኔት እንደው ከከፋታ አትጠሪብኝና አንድ ነገር ላስቸግርሽ። ምግብ ስንት ነው? እሺ እግዚአብሔር ይስጥልኝ። እፎይ እንዲህ መገላገል እንዲህ ቁርጥ ላይ ቆም መሄድ ይሻላል። ዱሃ ይሻላል። አይ እንታየም ወይም ያምራል። ወይ እንደው ስንት አይነት አድርገውት ነው? ምንድነው ደግሞ ይሄ? ሊሆን የምናው ጌታችሁ ጋር አቤት ወርቅዋ የሆንከው ነገር አለ እንዴ? ኧረ እኔ ምን ልሆን ብለሽው አንቺው የሆንከውንማ እኔ ምን አውቄ። ብቻ ግን ከቅድም ጀምሮ ብቻ ነው ያሳልሰው። ወይ ለኔም ንገረኝና አብረን እንጨነቅ። ኧረ አንቺ ምን በወጣሽ ወርቅ አለሜ፣ እኔው በለመድኩት ልጨነቅ እንጂ። ምንድነው የሆንክብኝ ጌጥው? ኧረ እኔ ምን አባቴን እሆናለሁ? አንቺን ሀሞቀ ቤትሽ አውጥቼ አንከራትትሻለሁ እንጂ። ጌጥው ደግሞ ወጥተህ አላመጣኸኝ ከዚህ እኮ ነው አብሬ ተከትዬ ቢሆንስ እንደመቤት የኖርሽ ልጅ እንደ ባሪያ አንከራተትኩሽ። የጥየሙ ሁለተኛ እንዲህ ብትለኝ እንጣጣለን። አንተ በርትተህ እኔን እንደማበርታት ሆዴን ልታባባይ ነው እንዴ? ወርቅ አለሜ ይቅር በይኝ። ሀለ ዛሬ ሁለተኛ ማይለምድ። እልቅ በጊዜ እንውጣ፣ ሳይመሽ ማረፊያችንን እንፈልግ። ወንድሜን ጉድ አድርገው እንደሄደችው ሰራላት ፈንታውን ትሰራላታለሁ። ዘራችንን እንዳዋረደችው ለዘሯ የሚተርፍ ውርደት ነው ማከናነባት። እኔ ገነት አይደለም። እንዴት እስካሁን አላሰብኩት?
ሲታዘቡት ኑረው ሲታዘቡት ኑረው ሲሰሙት አያያዙን አይተው ጭብጠውን ቀሙት። አይ ጉድ አይ ጉድ ካመለጠ ዳን ባላይ መልሰው እንዴት አይኑ ያየ የእጁን ይሰጣል ሰው። አይ ጉድ አይ ጉድ አይ ጉድ አይ ጉድ ደህና መሸህ ደሳለኝ? ደህና ነኝ። አሽሙሩን እስካቀረሸኝ ይጋችኛል። እንዴት ብዬ ደህና ልሁን? ነገረኝ። የምን አሽሙር ነው ደግሞ? በግልጽ አማርኛ እኮ የእጅህን አስረከብ ካልሽኝ ጥሩ አድርገሽ ነው ልኬን የነገርሽኝ። እያሰብክ ነው ደስዬ? ምኑን ከምን አገናኘ? ኪዳኗን እኔ ራሴ ብዙ ስላለብኝ ነው እንጂ እኔ አንተን አስቤ አይደለም። መልካም እንዳልሽ ይሁንልሽ። አሁን እኔ እሱ አያሳስበኝም። ያንቺን አፍ ባዘጋ ያገር ወረኛ ዝም ማለት ብሎ የራማን ትልም አላመንከኝም? ማመን አለማመኑ ሌላ ጊዜ ይደርሳል። ይልቅ አንድ ነገር ላስቸግርሽ። አንተ ጠይቀኝ ነው ብቻ የምችለው ይሁን እንጂ በደስታ ነው የምተባበረ። ወርቅዬና ያ ምናምን ተይው፣ የት ነው ያሉት? ሰረ ወርቅዬ ነው። እኔ ደግሞ ሰለኔ መስሎኝ። አላውቅም እንዳትይኝ፣ በደንብ እንደምታውቂ አውቃለሁ። ዘቦንት ያችን ተንከሲስ ለመበቀል ከዚህ የተሻለ ጊዜ አታገኝም። እዚህ ቆስቆሶ የተላኩት አንጠልጥሎ ያመጣቸዋል። ዘበን አላውቅም አልልህም እኮ ንገሪኛ። ይኸውልህ ደስዬ፣ ወርቅዬ እሷ አንተን አትፈልግም። በቃ ተዋት እርሳት። ይህን ደግሞ በምን አወቅሽ? ደስ አለን ከማገባ መርዝ ጠጥቼ ብሞት ይሻለኛል ስትል ሰምቻታለሁ። ምን? እግዚኦ ወርድ! ወይኔ ደሱ ወይኔ ደሱ። በቃ ተዋት። ካልፈለገች ምን ታደርግልሃለች? እንደሱም አይሆንም። እንዳዋረደችንማ በደንብ መዋረድ አለባት። ምን ልታረጋት? አንጠልጥያ እያመጣትና ሰርጉ ከተሰረገ ድግሱ ከተደገሰ በኋላ አልፈልግም ብዬ አባራታለሁ። የራ መሐመድ ኪዳኗን አታረገው። ካሰብከውም ካረከው ቁጥር አይግረምሽ። እሾህም በሾህ ነው። ይልቅ የት እንዳሉ ንገሪ። ባየ ማነው? ደህና ውለሻን ቀኒ ወይ? ምን ደህንነት አለ? ምን ነው? ምን ሆነሻል? እመቤቲቱ ያረገኝን ሰማህ? ሰማሁ። እና አንተም ዝም አልክ? አረ ዝም አላልኩም ቀንዬ፣ ሰከን ብለን እናስብበት ብዬ ነው እንጂ። እናንተ ሰዎች ጤና የላችሁም እንዴ? እስከ መቼ ነው ሰከን የምትሉት? ርቀው እስከሚሄዱ ነው ወይስ አስረግዟት የሀገር መሳቂያ መሳለቂያ እስከሚያረገን ነው? የጌው ወርጊስ ያለ ለካሱም አለ ወይ ነዶ መሞት። ትሰማኛለህ ባየ? የምር ጓደኛው ከሆንክ በፍጥነት የሆነ ነገር አሉ። ይሄን ውርደት አባቤ ከሰማ በንዴት ጸጥ ነው የሚለው። ወይ መረገም። አዳ ምን ተሻለ? አላውቅም፣ ብቻ የሆነ ነገር በፍጥነት አርጉ። ካልሆነ ግን ነገ ቁጭቱን አንችለው።